السلام عليكم ورحمة الله وبركاته. قال الله تعالى: شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان. الله سبحانه وتعالى بتكبر القرآن وسط من إلال شهر رمضان يا رمضان وربلو مالت الذي أنزل فيه القرآن قرآن يوردبت ورنا إلى الله سبحانه وتعالى هدى للناس وبينات من الهدى والفرقان لسو لجوج ቀጥተኛ መንገድ የሚያመላክት ቀጥተኛ መንገድ የሆነ ቁርአን የተወረደበት ወር ነው ይላል አላህ Subhanahu Wa Ta'ala። ያለንበት ወር ትልቅ ወር ነው። አላህ Subhanahu Wa Ta'ala ቁርአንን ያወረደበት ወር ነው። ከዚህ በፊት የተወረዱ መጽሐፎችም በዚሁ በረመዳን ነበር የወረዱት። ኢንጂል፣ ተውራት፣ ዘቡር እነዚህን ሁሉ በረመዳን ወር ነው አላህ Subhanahu Wa Ta'ala ያወረዳቸው። ስለዚህ ይህ ረመዳን ቁርአን የወረደበት ወር መሆኑ ብቻውን ደረጃ ያሰጠዋል። ትልቅ ደረጃ አለው። ስለዚህ የቁርአን ወር ነው ማለት ነው። ቁርአን መቅራትን የምናበዛበት፣ የምንደጋግምበት፣ የምናختምበት የሆነ ወር ነው። ነብዩ አለይሂ ሰላቱ ወሰላም እንዳሉት ጅብሪል ይመጣና ነብዩ ሰለላሁ ዐለይሂ ወሰለም ያቃራቸዋል። ተራ በተራ ማለት ነው። ሙዳረሳ ሙፋዓላ ነብዩ ሰለላሁ ዐለይሂ ወሰለም ይቀራሉ፣ ጅብሪል ይሰማል። ጅብሪል ይቀራል፣ ነብዩ ሰለላሁ ዐለይሂ ወሰለም ይሰማሉ። ተራ በተራ እየቀሩ ረመዳንን ያሳለፉ ነበር ማለት ነው። አንድ ጊዜ ያختማሉ ከጅብሪል ጋር ነብዩ ሰለላሁ ዐለይሂ ወሰለም። ለዚህ ነው ዑለሞች በረመዳን ውስጥ ሙዳረሳ መቅራቱ ተወዳጅ ነው። እንደዚህ ሐለቃ ሰርቶ በተራ በተራ ቁርአንን መቅራት ተወዳጅ ነው ይላሉ። አብዛኛው መስጂድ ላይ አባቶቻችን ይህን ተግባር ይሰሩታል። ትላልቅ ሰዎች በወጣቶች ላይ ግን ብዙ አይታይም። ትላልቅ ሰዎች ከፈጅር ሰላት በኋላ መስጂድ ላይ ተሰባስበው ሙዳረሳ ያደርጋሉ ቁርአንን። አንድ ሰው ይቀራል፣ እሱ ሲጨርስ ቀጣዩ ይቀራል፣ ሲጨርስ ቀጣዩ ይቀራል። ይህን ማድረጉ ጅብሪል ከነብዩ ሰለላሁ ዐለይሂ ወሰለም ጋር በዚህ በተራ በተራ ይቃሩት እንደነበረው ይህም ሙስተሐብና ተወዳጅ የሆነ ተግባር ነው ማለት ነው። የመጨረሻ ረመዳን ላይ ግን ነብዩ አለይሂ ሰላቱ ወሰላም ጅብሪል 2 ጊዜ ነበረ ነብዩ ሰለላሁ ዐለይሂ ወሰለም ጋር ቁርአን ያختሙት ማለት ነው። ይህም ኢሻራ ነው፣ አላማ ምልክት ነው። ነብዩ አለይሂ ሰላቱ ወሰላም ወደ አኺራ መሄጃቸው እንደደረሰ ምልክት ነው ማለት ነው። ስለዚህ የቁርአን ወር ነው። ወደ ቁርአን የምንመለስበት ቁርአን ደግመን ደጋግመን የምንቀራበት ወር ነው። አንድ ሐርፍ በቀራን ቁጥር አጅሩ ከባድ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት መን ቀራ ሐርፈን ሚን ኪታቢላሂ